አላህ ስንት ባሪያዎች አሉት። ለካ ማንነትንም ሳያቅ የሚያዝንል ወንድም አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ ታሪክ ነው የዛሬው ደግሞ። አንድ ወንድማችን በገባ በወጣ ቁጥር ባለቤቱ በጣም አዛ ታደርገዋለች፣ በጣም ታስቸግረዋለች። ነገር ግን አንድ ቀን ትንሽ የበረደላት መስሎት እስቲ እንግዲህ ብዙ የተራራኳቸው ጓደኞች አሉ፣ ከነዛ መካከል አንድ ወንድሜን ይዤው ልምጣ ብሎ ቤት ይዞት ይመጣል። ቤት ይዞት ሲመጣ ከበር አገባብ ጀምሮ እንግዳው አልተመቸውም። እንግዳውም እንዳልተመቸው ይሄም ሰው ተራርቷል። አይቀር የለም ዝም ብሎ የሆነ ነገር መቼም ቀርቧል። ወንድ ልጅ ደግሞ መጀመሪያ የሚያየው ፊትን እንጂ ምግብን አይደለም። ነገር ግን ለእንግዳው ክብር ሲል ምግቡን ይበላል፣ እሱም ይበላል፣ ያኛውም ይበላል። ያ የተለመደው ባህሪዋ እያጎረመረመች ቡና ለማቅረብ ጉድ ጉድ ስትል አይኑ ጣይሏል እንግዳው። ከዚህ በላይ ማየት አልፈለገም። አቀራረቧ፣ ቁጣዋ፣ ራሷን የምታይበት መስታወት በጣም ከባድ ስለሆነ እንጣለውና ወጡ። ይሄን ወንድሜ መጠየቅ አለብኝ ብዬ ና ካፌ እንግባ ብሎት ሻይ ሊጠጡ ይገባሉ። ቤት ውስጥ ያየውን ነገር በጣም ስላዘነ ምን ነው ወንድሜ፣ ስንት እህቶች አሉ መልካም የሆኑ ትዳር ምን እንደሆነ የገባቸው እህቶች አሉ፣ ለምን ሌላ አግብተህ በሰላም አትኖርም ሲለው፣ አይ እኔ ይሄን አማራጭ አጥቼ አይደለም፣ ነገር ግን ሌላ ወንድሜ እንደኔው ከሚሰቃይ ብዬ ያ ወንድሜ ያሳዝነኝ ነው አለ። እጅግ በጣም አስገራሚ ነው። ለካስ ሳያይ የሚያዝንልህ ወንድም አለ። ወጀዛኩሙላህ ኸይር።